ብዙ ችግር ጋብቻዬ ፈርሷል 2010 ላይ ከዚህ የተነሳ ብዙ ወጣ ወረዶች ውስጥ ገባው ከሰሽ አይደለም ተከሰስኩና ፍርድ ቤት ቆምኩት አጋጣሚ ይሄም ተዳር የሚገርም ነገር ጻብ የለኝም ምን የለኝም 2009 ወደ ውድድር አሜሪካ ይርኩት ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው እኔ ሲመለስ እሺ ከዛ እኔ እሱን ፍለጋ ላይ ቀጠልኩት ቅድማ ሰው ማፈለግ አለብኝ መቼም አንድ ነገር ሲጠፋ ሰው እሺ ማፈለግ ጀመርኩ አንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበር ጸበል ይጃለው የሚል የተጋባ ነው በፕሮቴስታንት እምነት ነው በሙሉ ወንጌል እንዴት ጸበል ይቻለ የሚል ጥያቄ ነበረኝ እሺ ከዛ ወደ እናታ የሱ እናት ይርኩት ሲጠየቁት አላወኩም አሉኝ እኔ ቤት ያለው ነው መሰለኝ አሉኝ እንዴ አልኩት አላወኩም አሉኝ ከዛ በኋላ አሁንም እያለቀስኩ ወደ ቤቴ ተመለስኩት ያው የተለያየ ሰው ትልልቅ ሰዎችን ታማክራለ ምንድነው ማድረግ ያለብኝ ግዴታ ለፖሊስ ማሳወቅ አለብኝ ነገ ሊያስጠይቀኝ ይችላል ህይወቱ አንድ ነገር ቢሆን ከዛ ለፖሊስ እናመልክቶ ብዬ ለሷ እንደገና ተመልሼ ያማከርኳት ለራሷ ለእናቷ ካላወቅሽ እንግዲህ ብዙ ቀን ሆነ ሲጠብቅ አልመጣም ከዛ በኋላ እጄ ለእናትዮ እናመልክቶ ለፖሊስ አልኩት እሺ ና ያለ ያለችኝና ከቤቷ ወጥቼ ልክ ከዚህ እዚህ አካባቢ ጃክሮስ ጋር እዚህ ማብራት ኃይል ነው እሱ እናት የምትኖረው ከቤቷ ወጥቼ ልክ ማብራቱ ጋር ሲደርስ ደወለልኝ ስልክ አጥፍቶ ነበር እሺ የሰውን ህይወት አትበጥብጪ ህይወቴን ፈልጋለሁ ካልሽ አርፈሽ ቁጭ በይ አለኝ ፍቺ ፈልጋለሁ አርፈሽ ቁጭ በይ ብቻ በቃ ይሄ ነው እሺ ህይወቴን ፈልጋለሁ ካልሽ እንዴ ምን አርጌ ነው እንደዚህ የተባልኩበት ብዬ ወደ ቤት ያውንም ሴት ልጅ ነህና ታለቅሳለ ብዙ ነገር አለ ገባው ወደ ቤት ዝም አልኩት ቁጭ አልኩ እንደተባልኩ ማለት ነው በጠብቅ ምንም የለም 2009 6ኛ ወር ውስጥ ነው ከቤት ወጥቶ የጠፋ ከ8 ወር በኋላ ቆይታ ከፍርድ ቤት ማጥሪያ መጣለኝ ማለት ነው ምን የሚል በፍርድ ቤት እንዲቀርብኝ ማለት ነው ሲጠየቅ ትዳር ፍቺ ፈልጋለሁ ብሎ ባለቤትሽ ጠይቋል ተባልኩ ለምንድነው የምትፋቱት ብላ ዳኛ ሲጠይቀኝ አይ እኔ የሆነች አንድ ብጣሽ ደብዳቤ ሆ ተጽፎልኝ ቤት ውስጥ ቁጭ ብዬ እኔ እሱን ዛሬ ነው ያየሁት ከ8 ወር በኋላ ከርሶ ጋራ እዚህ አሁን ነው ያየሁት አልታያየንም ይሄ የደረሰበት ምክንያቱ እኔም አላቆም አልኳቸው እሺ ከዛ ዳኛዋ በጣም ተቆጣች ሴት ነበረች በወቅቱ እንዴ ከቤት ወጥቴ ጠፍቴ እንዴት ነው ሰው የምትከሰው በመል ቁጣ ያቀረበችው አስብበት ብላ ጊዜ ማስጣት ነገር አለ ተመልሼ በቀጠሮ ቀን ሲሄድ ምንም አሁንም ሐሳብ የተለወጠ ነገር የለም ለሽማግሌም እንደዳኘን ለሽማግሌም ተሰጣ ምንም ለውጥ የለም ምንድነው ምንም በቃ መፋታት ነው በቃ የሚፈልገው አለ ኦኬ አንድ ሰው መፋታት ከፈለገ ይችላል አለችው ዳኛው በቃ ጋብቻውን አቋረጡት የካቲት 16 2010 ተቋረጠ ጋብቻው ከዛ በኋላ አሁን ንብረት አለኝ ያው ከልጅነት ጀምሮ ገና በልጅነት ያፍታም ልጅ ነኝ እዚህ ከመጣ ቤተሰብ የማናቴ ደሃናቴ ጎዳና ላይ ነው ያሳደገች የሰው ፍርፋሪ ያበላችኝ ቤተክርስቲያን መስጊድ በየቦታ እየደች ያለ አባት አካል ጉዳተኛ ናት በዛው ላይ በዛ ልክ በጣም ተጋድላ አርጋ ነው ያሳደገችኝ ያፍታም ልጅ አይደለም ግን አንቺ በስራዬ በሙያዬ በመጣውበት ሀፍታም ልጅ ነኝ ከመጣው በኋላ ማለት ነው ገንዘብ ያለኝ ልጅ ነኝ ያንን ትዳር ሲመሰርት እና ይሄ ሁሉ የገዛ እናቱ ቤት ስልህ አሁን የራሴ እንዲኖርበት እሳቸው ጨርቆስ ውስጥ ባቡር ጣቢያ 32 ቁጥር የሚቆሙበት አለ አይደል ከሱ ጀርባ ነበር የሚኖሩት ከቤታቸው ወደ ውጪ ነው በቃ የሚኖሩበት ቦታ ጥሩ አልነበረም መንግስት ሽልማት የሰጣኝ ቤት ውስጥ ነው እዚህ ገርጂ ማብራት ኃይል አምጥቼ ያስቀመጥኳቸው እናቱን ራሱ ማለት ነው የሱ እናቴ ነው በማለት ማለት ነው አስቀመጥኩት እሺ ይሄ ሁሉ ሲደርስብኝ እንግዲህ ያው ንብረት አለ ይሄ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል
አሁን ይሄ ንብረት ምን ላይ ነው ያለው በሙሉ ይገዳ ያስፈልጋል። መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንዲሰጠኝ ጠየቅኩት። ጠይቄው ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። እሺ ወደ 11 ቤት ነው። ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው። 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። ይገዳው ይዤ ማለት ነው። እሺ ይሄ ቤት ሁሉ በሰው ስም ነው ያለው ሲዞር ማለት ነው። አንቺ በሩጫ ህይወት ያትፈራሽው ንብረት ነው? ንብረት በሙሉ አጠቃላይ ስንት ቤት ነበር የገዛሽ? 11 ቤት 5 መኪና 11 ቤት 5 መኪና ያፈራሽው ሀብት ነበር? አዎ። ከዛ ውጪ ከባንክ ቤት ውስጥ ያለው ገንዘብ በቃ ምን ልበል እንዴ! ይሄ ሁሉ ሁሉም ነገር በውክልና በባለቤት ስም ነው። በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል። ተቀብሎኛል። ከዛ የምኖርበት ቤት ብቻ ነው ያለው። ኢቭን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ መብራት ኃይል አሁን እሷ እንድትኖር ያመጣሁት ማለት ነው። ሙሉ ይቃውም ቤቱ ነው አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት። እናቱ እናቴ ናት ብዬ በቅንነት ይሄንኑ ቤት ምን አረጋል ለእናቱ ይሸጣል። ይሄው ቁጭ በበት ያልኩት ለእናቱ ይሸጣል። ከዛ ይሄ ቤት ባለ 1 እና 2 ደረጃ ፎቅ ናቸው። 147 ካሬ ነጥብ 8 ላይ ያረፈ ነው። መንግስት ነው ሽልማት ሰጠነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለአትሌት በሙሉ ሄልሲንኪ ዓለም ዋንጫ ተወዳድረን ስንመጣ ለሁላችንም ሁሉም አትሌት ኢቭን እና ቀነኒሳ ሳይቀሩ ነው የተሰጣን 1997 ማለት ነው። እሺ ይሄንኑ በቃ ቁጭ በሉበት ብዬ ሁሉ ነገር አስተካክዬ ጨርሼ ቁጭ አረኩበት። ይሄንኑ ለእናቱ በ200,000 ብር ይሸጣላችኋል። ከዛ በኋላ ማንን ነው የምትከሰው? እንግዲህ ቆይ አሁን በሩጫው ዓለም ሀብት ማፍራትሽ ይታወቃል። ከሱ በኋላ ወደ ፍርድ ቤት ሄደ ጉዳዩ? ወደ ፍርድ ቤት በቃ ሄደ። ንብረቱን በቃ መከፋፈል ላይ ልክ ስንደርስ እንከፋፈላለን። ከጋብቻ በፊት ያፈራው ራሱ አለኝ። ይሄ ቤት 2 ቤት አለኝ። ከ7 ሀገር ያልገባው ገንዘብ አለኝ ብዬ አስመዝግቤ ያለው 1 ሚሊዮን ብር ደግሞ አካውንቴ ውስጥ አለ። ትዳር ሲመሰርት የመንደር ውል በሽማግሌ ፊት ተዋውለናል። ይሄ ሁሉ እንግዲህ እያለን ነው የተጋባ ነው። የልጅነት ባልሽ ነው? የልጅነት ባሌ ነው። ከዛ በፊት እኔ ራሱ ያው ከክፍለ ሀገር ሲመጣ ያው ምንም ያውቀው ነገር የለም። ዛሬ የሚያወራ አማርኛ ራሱ በትክክል አላወራም። አማርኛውም በትክክል አላነብም አልጽፍም ነበር። እዚህ ከመጣ በኋላ ነው ራሴን አስተምሬ ሁሉም ማድረግ የቻልኩት። ማንበብም ማጻፍም መናገርም የቻልኩት። በዚህ ደረጃ ነገሮች ሳይከሩ በፊት እንደ ቁጭ ብሎ ነገሮችን በፍቅር ለመፍታት ጥረት አላረግሽም? ሽማግሌዎች ሁሉ ከፍርድ ቤት ተሰጥቷቸዋል። ለ8 ወራት ያክል ቁጭ ብሎ ዳኝቶናል። አሻፈረኝ ነው በቃ አልፈልግም አለ። እሺ ታዲያ አሁን ይሄንን ንብረት ሁሉ በሰው ስም ነው ያለው። አንድ ቤት ብቻ ቀርቶላታል። አንድ ያረስ ኮምፓክት መኪና ብቻ ነው ግቢ ውስጥ የቀራ ከ5ቱ መኪና። እሺ ይሄንኑ ታዲያ ለምነት ተውላትም ሲባል አይ ይሄንኑ ራሱ የሚኖርበት ቤት የሚገርም ነገር ሴፊሻ መስከረም 1 ተጋባን። መስከረም 29 ነው በነበረኝ ገንዘብ መስከረም 29 ውል አድርጌ ነው መሬቱን የገዛ 500 ካሬ ነው። 66 ካሬ ላይ ሰርቪስ የተሰራበት ዋና ቤት አልተሰራም እስካሁን። እሺ እውነታው ይሄ ነው።